الله زلمة الزلمة الزلمة لما نداير الزومية بدمك مالية ما تطيع تبطلها انت الزلمة هنا እንደምን አለ ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ለማታውቁኝ ኪያ እባላለሁ። በዩቲዩብ ላይ የተለያዩ ኮንቴንቶችን ይዤላችሁ ቀርባለሁ። የተላኩልን ቪዲዮዎች አሉ፣ እነሱ ላይ ሪአክት እናደርጋለን። ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ወይኔ ከልቡ ነው እያለቀሰ ያለው። ደርቆ ቀረ ሰውዬው። ክላስ ውስጥ ሳወራ የሚያሽቃብጠው ጀለስ ይላል ነበር። ፎሎ 0 ነበር። ዋው ለካ እኔ ፎሎ ያደረኩት። ዋው እኔ ፎሎ ያደረኩት ሰው ነው እንጂ ዋው ዋው ብዙ አሽቃባጮች አሉ። Nothing beats a Jet2 holiday. And right now, ይሄ ልጅ ተሳቋል። ከታች ያለው you can save £50 per person. That's £200 off for a family of 4. This is the end. ታውቁታል መጀመሪያ ልጁ ራሱ يوم الله زلمة الزلمة الزلمة لما نداير الزومية بدمك مالية ما تطيع تبطلها انت الزلمة ገና ሳይጀመር ከባድ ምን አስባ ነው እሷ ራሱ። ለትንሽ እኮ ነው የሳተው። ሽንቱን ለቆታል ላይ ሄና እንደምን አለ እንደምን አለ እንደምን ምስኪን የተጀመረ መስሎት ነው እኮ። አይ እንደምናው ዋልክ? ደህና ዋልኩ እግዚአብሔር ይመስገን። አንተ ደህና ዋልክ? ጥሩምባ ባፍንጫ ጭራሽ ትቀልጸዋለች። የሰርግ ካሜራማን ይላል። ምንድነው ብራዘር? ከቅድም ጀምሮ የተከታተልከኝ እኮ ነው። ምን አንዴ ስበላ እኮ ለያዘ እኮ ብዬ ስበላ እንዴ ነው እሱ እንጂ ሌላ ሰው የሚቀረጽ ጠፍቶ ነው። እኔ ደግሞ ሙሽሮቹ ሳያነሱ እንዳነሳ ታውቃለህ? ገና እነሱ ሳይበሉ። ይሄ ውርደት አይደለም በእኛ ባህል እንደዚህ ነው። ልክ ነው። እሺ መልሰው ለምን ምንድነው? በኋላ እንዴ ትበላላችሁ? በኋላ እንዴ ትበላላችሁ? ቀረጸኝ። አዎ ይቀረጽክኝ ይበላላችሁ። ያንተ ስም ብቻ ለምን ይጠፋል? ያስኩ አሪፍ ነው። ቅድም ስጠቀልሉ ይቼ ነበር። ስንተኛ ነው? ይሄ የመጀመሪያው እንትን ይሄ ነጥቀዋል ጭራሽ። ብላ የኔ አባት ማለት ጀመረ። ብላ የኔ አባት ቤት በኩል ብላ እንጂ ብላ በቃ ብላ ና አንተ ማን አንተ የኔበት አንሳ ራሳው ተባባሪውንም ነው የጠራ። የኔ አባት ይላቸዋል። እንትን ነው ረዳት ካሜራማን። እሺ አሳጉላሽ ሙሉ አንሳው ጠቅልለው አንድ አንስቼ ትበላለሽ። አንዴ ጠብቀኝ። እና የኔ አባት እንዴ ቀይ ቅረስኩ እኮ ነው። አንሳና አጉርሰኝ። ያስኩት እንዳለው ነው። አጉርሰኝ። የመጀመሪያው ጥቅልል አጓጉቶት ነበረ። ሁለተኛው ማማረው። እኔ ልሰቃይል። ኢሜል አካውንት አለዎት? ኢሜል አካውንት አለ። ኢሜል ላይ የምትለዋ ለምንድን ነው የገባችው? ምንን ነው የምታመለክተው? ኢትዮጵያ እንደ ኢየሱስ ክርስቶስ
የምር ኢትዮጵያን የገመቱት ነበር። የረገጠው በስማ አንድ ተደነባበረ። ታውቃለህ ስማ ድንብርብሩ ነው የወጣው። አስቡ ግን ሰዎቹ ምን ያህል ቆሽታቸው እንደሚነድ። እንዴ አላስተዋልኩትም ጭራሽ። አያችሁ ካርኖታል ጠባብ ስለሆነ መክደን አይችልም እና ከላይ ያስቀመጠው አይኪው የደረሰበት ያውቀዋል። መቻል አለብህ መቻል አለብህ እያሉት ነው። እንደ ሕፃን ልጅ እምቢ ካልክ ሆስፒታል ትሄድና አስቆርጣለሁ። እንደዛ እኮ ነው ያሉት። ልትወልድ ነው ያጋግሉታል። ልትወልድ ምጥ ያዘው ነው ይመስለው። በእርግጥ ግን የደረሰበት ያውቀዋል። አይፈልግም። እባክህ ዝም በል እንዴ! የደረሰበት ያውቀዋል። በነበረን ቆይታ ዘና እንዳላችሁ ተስፋ አደርጋለሁ። ሰብስክራይብ በማድረግ ይህንን ቤተሰብ ተቀላቀሉ። በሌላ ቪዲዮ እስከምንገናኝ ይህንን ቪዲዮ እዩ። ክፈተው